ሰላም ሰላም ውድ የተከበራችሁ የሳዳ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁልኝ? ይኸው እንግዲህ ያው የተከልኳቸው ያው ስማቸውን ግን አላውቀውም። ስማቸውን አላውቃቸውም። ሁል ጊዜ ነው መጠጣቸው። አሁን እያጠጣሁኝ ነው። እዚህ ጋር ይሄ ብቻ ነው የቀረኝ አላጠጣሁት። እዚህ ጋር ለሽታ በጣም ነው የሚጣፍጠው። ይሄ በጣም ሽታ ይጣፍጣል። ይሄ ደግሞ ሀገራችን ምንድን ነው የሚባለው? የአህያ ጆሮ ነው እንደሚባለው። ይሄ እኔ አላውቀውም። ሽታው በጣም ይገማል፣ አይጣፍጥም። በጣም በጣም ሴትዮዋ ምን ታደርገዋለች መሰላችሁ? ይሄንን ቅጠሉን ይሄንን ትቆርጥና ይሄንን ሙጫ ነገር ነው ሙጫ በእጃችሁ እነዚህ ይሄ ስታደርጉት ደግሞ ሙጫ አሁን ይሄው በእጅሁት በእጅ እንዲህ እንዲሳረገውት ሙጫ ነው ሙጫ። አሁን እያጠጣሁት ነው፣ ውሃ እያጠጣሁ ነው። በጣም ሽታው ይገማል ማለት ነው። በጣም ነው የሚሸታው። ይሄ ደግሞ ድንች ነው፣ ድንች ነው። ድንቹን ምን አደረኩት መሰላችሁ? እምጋረኩት ያኔ በኬሻ እፍና አርጌ አስቀመጥኩት። ውሃ እንትን ብዬ አረሼ ማለት ነው። ከዛ ኬሻው ውስጥ እንዲመብቀል ሲል አምጥቼ ትክል አረኩት ማለት ነው። አያችሁት? ድንች ነው ይሄ ድንች ነው። ከዛ ተከልኩት። ይሄ ደግሞ ምንድነው? ይሄ ዱባ። ይሄ ደግሞ በእነሱ ሀገር ገራ ይባላል። ይሄም ለራሱ የአህያ ጆሮ ደም ያለው በጣም ይሸታል። በጣም በጣም ይሄ ነው በጣም ነው የሚሸተው። ይሄ በጣም ይጣፍጣል ሽታው። ይሄ ደግሞ ሀገራችን አርቲ፣ ጠጀ ሳር፣ ጥቁር አሽኩቲ የሚባለው ይሄ ነው። ጥቁር አሽኩቲ አሁን አላፈራም። ሽታው በጣም ነው የሚጣፍጠው። ገና አላፈራም፣ ገና ልጅ ነው። ገና ነው ግን ዝርፍፍፍ ብሏል። አንዲት እንደዚች ነበረች ማለት ነው ስትተከል። አንዲት እንደዚች ስርዋ በትንሷ ያለች ነበረች። አሁን ግን እንደዚህ ምርጥ ሆኖ ዝርፍፍፍ ብሏል። ይሄ ከበሩ ወጣ ስትሉ መዝናኛ ቤት ያልተሰራበት ስጦ ላይ ግን መዝናኛ ሰርተውበት ነው። አሳያችኋለሁ። በጣም የሚያምር ማለት ነው። ይሄ ደግሞ ፍልፍል ፍሩም ይባላል። ይሄ እያፈራ ነው። አሁን አጠጥቼዋለሁ። ይሄንን በመቀስ ነው የሚቆረጠው። እኔ ያልቆረጥኩት ገና ነው። በመቀስ ይቆረጣል። ይሄ ፍልፍል ፍሩሚ ነው። ይሄ ደግሞ ገራ ዱባ፣ ያኔ ዱባ ያው ያስታውቃል። ዱባ ማለት ነው። ይሄም እንደዛው ይሄው እያፈራ ማለት ነው። ይታያችኋል። ይሁት እያፈራ ነው ማለት ነው። ይበላሉ። ኩሳው ሁለት ይሄ ምንድነው ስሙ? ፍልፍል ፍሩሜ ሁለተኛ እያፈራ ነው። አንድ ጊዜ ተበልቶለታል ማለት ነው። ኩሳው ግን ይሄው ኩሳው ይታያችኋል። ይሄው እያፈራች ነው። ያት በእጅ እንዳልነካት ነው። ይሄ ደግሞ ሀበቅ ሀገራችን በየውሃ ዳሩ የሚበቅለው ማለት ነው። እርጎ ለጋ ይባላል። የገጠር ልጆች ታውቁታላችሁ። እርጎ ለጋ እንለዋለን በወሎ፣ እንደዛ ነው የምንለው። ይሄ እዚህ ሀገር ሀበቅ ይሉታል፣ ለሻይ ይጠቀሙታል። ይሄ ደግሞ ሎሚ ፍሬዎቹ አያቸው እያፈሩ ነው። ሁለተኛ ነው አሁን ይሄ ማፍራት የያዘው ሁለተኛ ነው። በደንብ ነው የምንከባከበው። ይምር በደንብ ነው እንከባከበዋለሁ በደንብ አድርጌ። እያፈሩ ነው። ይሄ ፍሬ ነው የሚታያችሁ። ስለምንከባከበው አሁን ሁለተኛ ነው። ይሄው እዚህ ጋር ይታያችሁ ከሆነ ፍሬው ማለት ነው። ሁለተኛ አሁን እንደዚህ እያፈራ ማለት ነው። ሁለተኛ አንድ ጊዜ ተለቅሟል። ለዘመድ ወስደውታል ማለት ነው። በፊት ይሄ እንደዚህ ሙልት ብሎ ነበር ፍርት ያደረገው ሰውየው። እንትን አለው ያፈራበትን ግንጥል አደረገው ማለት ነው። እንደገና ይያዝ እያለ ያው የተለቀመው ይታያቸዋል። ይሄ ሁሉ የተለቀመው ነው። እዚህ ጋር ሌላ የዱባ ነበረ። እዚህ ጋር ገና እንትን